ገንዘብ እንዳይበረክትልህ የሚያደርጉት ኃይሎች ግን እነማን ናቸው ምንድናቸው የሚለውን ማውራት ይኖርብናል። ታጠናለህ ውጤት የለም፣ ትሰራለህ ትርፍ የለም፣ ገንዘብ አለ አይበረክትም፣ ይመጣል ይወጣል፣ አታውቀውም። ገብቷል? ታፈቅራለህ ወፍ የለም። ገንዘብ እንዲበረክትልህ አሉ ብዙ ጥበቦች አሉ፣ ዛር የሚባሉት እነሱ ናቸው። ስለዚህ ኤንቪ ያለባቸው ከዛን ጊዜ አንስቶ የሰው ልጅ እንዲሳካለት አይፈልጉም። በቃ ድራግ አያስፈልግም፣ በምግብ ብቻ መፈወስ ትችላለህ ነው። ካንሰርም በምግብ ኤችአይቪን በምግብ ፈውሰው ማሳዩ ነፃ ደብዳቤ እሱን ይናገራል። ስለዚህ በአንድ የመዝሙር ክፍል ካንሰርን ማከም፣ በአንድ የመዝሙር ክፍል ከሱስ መውጣት፣ በአንድ የመዝሙር ክፍል ህይወትን ማስተካከል ዝም ብሎ አልደረሰውም። የግጥም መድብል አይደለም መዝሙረ ዳዊት። እያንዳንዱ መዝሙር የራሱ ፐርፐዝ አለው። አሁን ሰው መስተፋቅር ምናምን ሲባል ሌላ ነገር ይሰጠዋል። ግን ከፍቅረኛ ጋር ከትዳር አጋር ጋር መልካም የሆነ የፍቅር ግንኙነት እንዲኖርህ የፍቅር አምላክ ካለ እሱ ፍቅር ከሰጠህ እኮ ጤናማ ነው። በቃ ሲጀምር ክርስቶስ ካለ ፍቅር አለ፣ ፍቅር ካለ ሰላም አለ፣ ሰላም ካለ ለምን ትፋታለህ? ለዚህ የሚረዱ የመዝሙር ክፍሎች አሉ። ማያስገርም ነገር እኮ የለም። ሁሉም ነገር ነው የሚገርመው። ማለት ሁሉም ነገር አዲስ ነው። ባወቅከው ቁጥር ትደነቃለህ፣ ትገረማለህ። ማያስገርምና ማያስደንቅህ ነገር የለም። ይሄ ነው ለማለት ሁሉ ይከብዳል። እውነት ለመናገር እያንዳንዱን ዘርፍ ብናነሳ በዛ ውስጥ ብዙ የሚያስደንቁ ነገሮችን ልናነሳ እንችላለን። ስዕላት ላይ ብትሄድ በጣም ብዙ የሚያስደንቁ ነገሮች አሉ። መዝሙረ ዳዊት ያስደንቀኛል። እኔ አሁን ስለ መዝሙረ ዳዊት ሰሞኑን የተወሰኑ ማገኛቸው መረጃዎች ለሰዎች አካፍላለሁኝ እና ለምሳሌ አንድ የመዝሙር ክፍልን ጸልየህ የአይን ህመምን ማጥፋት ትችላለህ። ሂፕኖቴራፒ አሁን እና ሂፕኖቴራፒ እና ኳንተም ጃምፒንግ የሚባሉ ህክምናዎች አሉ አይደል? ምዕራብ ዓለም ላይ እነሱ ፕራክቲሶች በመዝሙረ ዳዊት አባቶች የሚያደርጉት ፕራክቲስ ነው ሂፕኖቴራፒ። ኳንተም ጃምፒንግም ልክ እንደዛው። በቃ እዚህ ጋር አልችልም ካልክ እችላለሁ ወደሚል ሜንታል የአእምሮ ክፍል መምጣት ትችላለህ። ተረዳይም ለራስን አክመ ሰልፍ ሂፕኖሲስ ማለት ነው። ሰልፍ ሂፕኖሲስ ነው መዝሙረ ዳዊት። ስለዚህ በአንድ የመዝሙር ክፍል ካንሰርን ማከም፣ በአንድ የመዝሙር ክፍል ከሱስ መውጣት፣ በአንድ የመዝሙር ክፍል ህይወትን ማስተካከል፣ ሂል ማድረግ። ለምን ሆስፒታል ለምን ድራግ ወስዳለሁ? ገብቶሃል? አንተ ስለኔ መልካም ነገር እንድታስብ እኔ ጸልዬ ማድረግ ከቻልኩኝ ህይወቴ እንዴት ቀላል ሊሆን እንደሚችል አስበው። ለምሳሌ አሁን መዝሙር 7 አባቶቻችን ይጠቀሙበት የነበረው ምንድነው መሰለህ ሀሳቡ? በውስጡ ህቡ ስሞች አሉ፣ የተቀነሱ ስሞች አሉ ምናምን፣ ለብቻው ልናወራበት እንችላለን ሌላ ጊዜ። ግን መዝሙረ ዳዊት ከሂፕኖቴራፒ እና ከኳንተም ጃምፒንግ ጋር የሚገናኘው ምንድን ነው? ቃሉ እዛ ውስጥ ያለውን ኢነርጂ በልቦናህ ውስጥ ማስረጽ ነው። ደጋግመህ ባልከው ቁጥር ያ ነገር ሰብኮንሽስ ማይንድህ እና አንኮንሽስ ማይንድ ላይ ፕሪንት እየሆነ እሱን እየሆንክ ትሄዳለህ ነው ፖይንቱ። ስለዚህ መዝሙር አንደኛው የተሰጠው የፈውስ ጸጋ አይደለ? ለዳዊት ሲዘምረው ዝም ብሎ አይደለም ከመሬት ተነስቶ አልዘመረውም፣ ወይ ዝም ብሎ አልደረሰውም። የግጥም መድብል አይደለም መዝሙረ ዳዊት። እያንዳንዱ መዝሙር የራሱ ፐርፐዝ አለው። አባቶች በጥበብ ለምክንያት ያወጧቸው ህቡ ስሞች አሉ፣ ግን ህቡ ስሞች አሉት አሁንም ያልተረዳናቸው፣ አሁን የታተመው የምንጠቀምበት። ስለዚህ ያንን ቃል ያንን ህቡ ስም ደጋግመህ በጠራኸው በአትኩሮት ደጋግመህ በጠራኸው ቁጥር አይምሮህን የመቀየር ቶትህን ወደ አክሽን የመቀየር ቶትህን ወደ ሪያሊቲ የመቀየር ቶትና ሪያሊቲን ባላንስ የማድረግ ፊክስ የማድረግ ጸጋ አለው ነው። ህክምናው እሱ ነው። በቃ ዳዊት ሲፈውስ የነበረው እሱ ነው። ስለዚህ ለምሳሌ አሁን ህይወታችን ውስጥ አንዳንዴ እንትን ገጥሞ ያውቃል? ሰው ዝም ብሎ የሚጠላ ሰው እሱ ራሱ አይገባውም እኮ ለምን እንደጠላ እሱም አይገባውም። ዝም ብሎ በቃ ይሄ ሰው እየሸክከኛል ምናምን አይነት ነገር ወይ ስራ ቦታ ላይ ምናምን በቃ ዝም ብለህ ይተናክሉሃል፣ ወይ ዝም ብሎ ስለአንተ አሉታዊ ነገር ነው የሚያወሩት፣ ይሸክከናል ይሉሃል። ቦታ አይሰጡህም፣ ስፔስ አይሰጡህም። አንተ እኮ መልካም ነገር ነው እኔ እኮ ምን አድርጊያቸው ነው ጭንቅ የሚለ ቤተሰብ ውስጥ ሜቢ እህቶችህ ምናምን ወንድሞችህ ምናምን ያጎት ያክስ ልጆች ሰው ሊያስጨንቅ ይችላል። ለምንድነው ሌላ ጊዜ ልናወራበት እንችላለን። መዝሙር 7 ለዚህ ነው የሚያገለግለው በጣም በሚገርም ሁኔታ። መዝሙር 7 ከቻልክ 7 ጊዜ ካልቻልክም 42 ጊዜ ልታደርገው ትችላለህ። ግን አትሊስት 7 ጊዜ በፍጹም አትኩሮት ጠዋትና ማታ እየጸለይክ እሱን ፕራክቲስ ብታደርግ ከነዚህ አይነት ነገር ፕሮቴክት ያደርጋል ይላሉ አባቶች። የገንዘብ መትረፍረፍ ብፈልግስ የማነበው መዝሙር ክፍል አለ ወይ? ለየትኛውም አይነት ነገር አለው ክፍል። የገንዘቡንም አልመለሰልህ ለምንድን ነው መሰለህ? ገንዘብህ እንዲዝረከረክ የሚያደርገውን ኢነርጂ ሌላ ቁጭ ብለህ ማውራት ስላለብን። ምክንያቱም ሰዎች አሁን ለምሳሌ እኔ ይህን ነገር ያውቃል ብለው ስለሚያስቡ መጀመሪያ መጥተው የሚጠይቁ ነገር እኔ የምልህ ለወሲብ የሚሆን ነገር ምናምን የሚል ሰው አለ። ማለት የፍቅር ግንኙነትን የተሻለ ለማድረግ አሁን ሰው መስተፋቅር ምናምን ሲባል ሌላ ነገር ይሰጠዋል። መስተፋቅር ጥሩ ነው እያልኩኝ አይደለም።
ግን ከፍቅረኛ ጋር ከትዳር አጋር ጋር መልካም የሆነ የፍቅር ግንኙነት እንዲኖርህ የፍቅር አምላክ ካለ እሱ ፍቅር ከሰጠህ ጤናማ ነው። በቃ ሲጀምር ክርስቶስ ካለ ፍቅር አለ፣ ፍቅር ካለ ሰላም አለ፣ ሰላም ካለ ለምን ትፋታለህ? ለዚህ የሚረዱ የመዝሙር ክፍሎች አሉ። ሌላ ተአምር የለውም። ገንዘብ ሀብት ነው። ራሱ ክርስቶስም እኮ ስለ መክሊቱ የነገራቸው ነገሮች አሉ። ገንዘብህ እንዲበረክትልህ አሉ፣ ብዙ ጥበቦች አሉ። ገንዘብህ እንዳይበረክትልህ የሚያደርጉት ኃይሎች ግን እነማን ናቸው? ምንድን ናቸው የሚለውን ማውራት ይኖርብናል። እነማን ናቸው? ዛር ይባላል። ዛር የሚባል ኃይል አለ። እሺ፣ ምንድን ነው የሚያደርገው? እኔ የኢትዮጵያን ታሪክ ማወቅና መረዳት የሚፈልግ ሰው፣ ስለ ሴክሬት ሶሳይቲዎች ማወቅ የሚፈልግ ሰው፣ ስለ ኢሉሚናቲ በተለምዶ የሚባለው ነገር ታምናለህ? በእነሱ አሉ ድብና አድርገው ነው አረተው እንዴ? ምን ሆናል? ሴክሬት ሶሳይቲ ሚስጥራዊ ማህበረሰብ የሚባሉ በደንብ አሉ። ቅድም አሁን ፈረንሳይን ለምክንያት ምናምን አላልኩም? ፈረንሳይ ውስጥ ለምሳሌ ፕራዮሪ ኦፍ ዛይን የሚባላል አሉ። እንደየሀገራቱ በጋራ አንድ ሆኖ የሚሰሩ አሉ። ለየብቻ የራሳቸው አጀንዳ ምናምን ኃይል ያላቸው አሉ። ብቻ አሁን ኒው ወርልድ ኦርደር የሚባለውን አዲሱ የዓለም አገዛዝ የሚባለውን ማስፈን ወይም መመስረት የሚፈልገው አካል አለ። እሱን አካል የሚመራው ወይም ደግሞ እነሱን እንደ ፈረስ የሚጠቀሙባቸው የዛር መናፍስቶች ናቸው። ኧረ ሰዎቹን ይጠቀሟቸዋል። ያው ኢሉሚናቲ ምናምን የሚባለው ሲስተም የነሱ በሰው ላይ አድረው የአዳምን ወይም ደግሞ የኢትዮጵያን የገዥነት ኃይል ከኢትዮጵያ ለመንጠቅ የሚሰሩ ኃይላቶች ናቸው። እነዚህ ዛር የሚባሉት የአዳምና የሔዋን ልጆች ናቸው። በደንብ በጣም ሰፊ ታሪክ ስለሆነ ሜይ ቢ ሌላ ጊዜ ከጋበዝከኝ እናወራበታለን። የአዳምና የሔዋን ልጆች ናቸው። ሰባቱ አባቶች አሉ አይደለ? የአዳም ልጆች እነ ሄኖክ እና ያሬድ እንደዚህ የመሳሰሉትን የመጀመሪያውን አዳም ወደ ምድር ሲመጣ ተቅበዘበዘ። ምክንያቱም ያጣው የገዥነት ኃይሉን ነው። እኔ ባሪያኔ በአምሳሌ ፈጥሬ ያለው ሲለው የእግዚአብሔር ጠልሰም ነው አዳም። ስለዚህ አጠቃላይ ምድርንና ሁሉንም ፍጥረታቶች የሚገዛበትን ኃይልና እውቀት ጥበብ ሰጥቶታል። ጉንዳንን የሚያዋራበትን ጥበብ ሰጥቶታል። እና የጉንዳንን ሰራዊት የሚመራበትን ጥበብ ሰጥቶታል። ሰማያትን፣ ፕላኔቶችን፣ መላእክትን፣ ካለ ፍጥረታት ሁሉንም የሚገዛበትን ነገር እሱን ተነጠቀ። ተረዳኝ። ከዛ በኋላ በብዙ ምናምን መልሶ ሰጠው ያንን እውቀት። አነገሱት መላእክት ስርዓተ ንግስናውን ፈጽመውለት ማለት ነው ለአዳም ሲፈጽሙለት። በነገራችን ላይ ሴሬሞኒ ነበረው። አሁን ነገስታቶቻችን የሚለብሱት ልብስ ቅዱሳን መላእክት ለአዳም ያለበሱት ነው። ዘውዱ ጳዚዮን ይባላል። ለአዳም ጳዚዮን ሰጥተውታል፣ ዘውድ አድርገውለታል። መቼ ነው ያደረጉለት? ያን ሶሪ አላውቅም። ላይ ማለት ክርስቶስ ከመምጣቱ በፊት ነው? ኧረ ገና ስነ ፍጥረት ላይ ነው የምልህ። ገነት እያለ ተነጥቆ ነበረ። ብቻ ተመልሶ ተሰጠው ያ እውቀት። ስለዚህ እሱን ለበኩር ልጁ ነው አሳልፎ የሚሰጠው። የበኩር ልጁ ለበኩር ልጁ የበኩር ልጁ እየተሰጠ ነው የሚሄደው ነው ሀሳቡ። ስለዚህ ለበኩር ልጁ ሊሰጠው ልጆቹን አዘጋጅቷቸው ነበር። ከዛ ልጆችን አምጣና አስመርቀኝ ሲለው አይ እግዚአብሔር ሊወስድብን ነው አላቸው። በጣም ቆንጆዎች ናቸው፣ አዘጋጅቷቸዋል፣ ሬዲ አድርጓቸዋል። ስለዚህ እነሱን እንዲያወስዱብን በደንብ አንተን እንዲተኩ ሌሎቹን ልጆች ሁለተኛውን ጄኔሬሽን እንስጣው ብለው መከሩ። እነዚህን ዋሻ ውስጥ ደበቋቸውና እነዛን ሰጡት ማለት ነው። ከዛ አብረውን የተማከሩት አዳምና ሔዋን ከልጆቹ ጋር። ስለዚህ ይህንን ተማክራችሁ ስላደረጋችሁ ብሎ እግዚአብሔር ረገማቸው፣ አዘነባቸው። የበኩርናቸውን አጡ። ዋሻ ውስጥ እዛው እንደተሰወራችሁ ተሰውራችሁ ቅሩ ተብለው ተረገሙ። ዛር የሚባሉት እነሱ ናቸው። ስለዚህ ኤንቪ ያለባቸው በቀል ነገር ምክንያቱም እነሱ ሊወስዱት የነበረውን የገዥነት ኃይል ስለተነጠቁ ማለት ነው። ከዛን ጊዜ አንስቶ የሰው ልጅ እንዲሳካለት አይፈልጉም። የቤት ጣጣ ሲባል ሰምተሃል? የቤት ጣጣ እንደዚህ ምናምን የሚባሉ ነገሮች እነሱ ናቸው። በእያንዳንዱ ቤተሰብ ውስጥ አሉ። ጄኔቲካሊ ሁሉ ተራብተዋል። እሱን ሌላ ጊዜ ልናወራበት እንችላለን። እንደዚህ ሲባሉ የምንሰማቸው ነገሮች ይሄ አሁን ማውራህ ነገር ኢትዮጵያ ውስጥ በደንብ አለ። ከኢትዮጵያ ጀምሮ ሱዳን፣ ሶማሊያ፣ ኤርትራ፣ ግብፅ፣ ኢራን፣ ኢራቅ፣ አረብ ምናምን እስከ እስራኤል ድረስ የሚሄድ ነገር ነው ማውራ ካልቸሩ፣ የዛር ካልቸር እና የዛር ዶሚኔሽን ማለት ነው። ስለዚህ ከዛን ጊዜ ጀምሮ ያንን የተነጠቁትን የገዥነት ኃይል ማግኘት ስለሚፈልጉ እውቀቱንም ስለሚያውቁ እሱን ለማግኘት በሰዎች ላይ አድረው ሲሰሩ ነበረ። ያለፉት 3000 ዓመት ውጊያዎች የዛር ውጊያዎች ናቸው። ናይት ቴምፕላሮች በላቸው፣ ሴክሬት ሶሳይቲ በላቸው፣ ፍሪማስን በላቸው፣ ፕራዮሪ ኦፍ ዛይን በላቸው፣ ጄሰን ሶሳይቲ በላቸው፣ ምንም ብለህ ጥራቸው እነሱ ናቸው። እንዴት ማለት ሳሻ ፊርስ፣ ቢዮንሴ ምናምን። እኔ አሁን ሰው ኢሉሚናቲ ጄዚ እንደዚህ ያለ ምናምን ሳሻ ፊርስ እኮ የዛር መንፈስ ናቸው ማለት በደንብ ብሬክዳውን አድርገን ልናየው እንችላለን። ሂፕሆፕ ውስጥ ያለው ካልቸር የነ ቢዮንሴን ኪሮግራፊ የዳንስ ሙቭመንቶች እዚህ አሁን እኛ ሀገር ውስጥ ያሉ ለዛር አምልኮት ግብር የሚፈጽሙ ሴቶች የሚደንሱት ዳንስ ነው። አረተው
በደንብ ብሬክዳውን አድርጌ ላሳይ ይችላል ቪዲዮቹን እያየን ኔክስት ታይም እሺ ካልቸሩ ነው ማለት ልብሶቹ ኮስቹሞቹ እዚህ ሀገር የሚደረጋሉ እዛ የሚያደርጓቸው ነገሮች አብዛኞቹ ከዛ ጋር የተገናኙ ነገሮች ናቸው ወይ ላይክ ጄዚ እንደዚህ ለምንድን ነው የሚለው ራን ዘ ወርልድ የሚለው ምንድነው ስለ ሴቶች የዘፈናቸው ዘፈን አለ አይደል ላይክ አከን ሊብሮን ጄምስ ይባል ባስኬት ተጫዋች አለ ፒራሚድ ነው ወይስ ምንድነው ላይክ what do they do እሱ ምልክት ላይ እመጣለሁ ይሄ አሁን የቢዮንሴ ያልኩ ክሊፕ ግን ለሴቶች ኢንፎርሜሽን ብላ የዘፈነችው ክሊፕ ሙሉ ነገሩ ያው ሴት ዛሮች አሉ የራሳቸው ነገር ያላቸው ምናምን መቶ ፕሮሰስ የሚያደርጉ እዚህ ነው መቶ ሁሉ የሚወረሷቸው ሰፊ ነው ያልኩት እዚህ ማለት ኢትዮጵያ አዎ ሲሪየስሊ yes ሲመጡ ጄዚ እና ማናስ ቢዮንሴ ስትመጣ ዘፈን ሸራተን ዘፈን ማን ነው ሚሊዮን ማደረግ ዘፈን ብቻ አይደለም ይሄንን የሚሰራው ኃይል አሁን ዛር የሚባለው ስርዓት ነው የሰው ልጅ የሚፈትነው እሱ ነው ኢትዮጵያን እየፈተነ ያለው እሱ ነው የገዥነት ኃይላችንን ለመንጠቅ እንጂ ሳጥናኤል ጉዳዩ አይደለም አንተ ገዛ አልገዛ አንተ መቀመቅ ማውረድ ነው እንጂ እሱ ጉዳዩ እዚህ ምድር ላይ ያንተ ገዥ መሆን ምናምን አይደለም ሳጥናኤል ጉዳዩ አይደለም እሱ የማይታየው ዓለም ነው ዋና ትኩረታቸው ገብቷል እነዚህ ግን በቃ ላይክ ተንኮል ነው በቃ ኢትዮጵያን የገዥነት ኃይል ነጥቆ ያጡትን ያንን ዶሚናንስ ኤንሸንት ወርልድ ኦርደር ያጡትን ኤንሸንት ወርልድ ኦርደር አግኝተው ኒው ወርልድ ኦርደር መመስረት ነው ለምን ሰው የሚያደርገውን ነገር ስታይ ጤናማ አይደለም መገዳደሉ እህት ወንድሙን ይደፍራል የምታየው ነገር ሰዋዊ ሃው ማለት በቃ ለዛ ነው ቀደም ያልኩ አሁን እነዚህን ይሄንን ፐርስፔክቲቭ ማየት ያስፈልጋል ለምሳሌ አባቱ አሁን ለምሳሌ ስኪዞፍሬኒያ የሚባል በሽታ አለ አይደል አይፈወስም አይደል ዲፕሬሽን እኮ መድኃኒት እየዋጥክ ትኖራለህ እንጂ ሲቪየር ከሆነ አትፈውሰውም ኢፒሌፕሲ ምናምን የሚባሉ በሽታዎች አባቶች ለምንድነው የሚፈውሳቸው ኢትዮጵያ ውስጥ ስኪዞፍሬኒያ እኮ ይፈወሳል ምንጩነቱ ስለሆነ ነው ሃሉሲኔሽን እዚህ ጋር ሰው አናገረኝ አዋረኝ አንሾካሾክብኝ ምናምን ያቀለልኩት አይደለም የሚሉት ነገሮች ሳምሃው እኛ ጋር ሆሊስቲክ የሆነ አፕሮች አለ አባቶቻችን ጋር ተረዳኝ ቅጠል ለሚያስፈልገው ቅጠል ይሰጣሉ ክሪስታል ለሚያስፈልገው ክሪስታል ይሰጣሉ ስፒሪቹዋል ሂሊንግ ሲፈልግ ደግሞ እሱ አለ ምክንያቱም ዛሩ መሄድ አለበት ክሊንዚንግ ይፈልጋል አንዲት ወዳጅ ስትነግረኝ የሆነ ሰው በቃ መንፈስ እንዲያስቸግሩት ምናምን ነገር መጣባቸው እሳቸው ጋር ሄጄ ነው አለች ስትነግረኝ እንደዚህ ነገር በጣም የምታጠናው እና ከዛ የሆነች ቅጠል አነሱና ቁርጥ አድርገው እንደዚህ ጋር አስቀምጡበታለች እና ቆም ልጁ እናቶቻችን ሲወልዱ ብረት ይዛሉ አሉ ሲወልዱ በጣም ነሐስ ብር ምክንያቱም እነሱ አይወዱም እሱን ስለማይፈልጉ እሱን ስለማይወዱ የማይወዱትና የሚጠሏቸው ነገሮች አሉ ለምሳሌ የድሮ አባቶችና እናቶችን ካየ ግቢያቸው ትላልቅ ግቢ ያላቸው አባቶች ግቢ ውስጥ የግራር ዛፍ አለ ትላልቅ አባቶች ግቢ ለምን ግራር ጸጋ ስላለው መንፈሳዊ ጸጋ ስላለው ግራርን ስለማይወዱ ግራርን አይቀርቡ ጽላቱ ከምንድን ነው የሚሰራው ከግራር ነው መንበሩ ከምንድን ነው ከግራር ነው እጣኑ ራሱ ከግራር ነበር የሚሰራው ይዘጋጀው ጌታችን የተሰቀለው መስቀሉ በምንድን ነው የተሰራው ከግራር ስለዚህ ኢቨን ቀጃት ሲያስቸግራቸው አባቶች የግራር ቀንጠፍ አድርገው ቤድሩም ውስጥ ያደርጉ ነበር መኝታቸው ላይ ያደርጉ ነበር ኦኬ ተረዳይ ባይዘዌ በጣም የሚገርመው ነገር ማለት ነው ሰው ስለ ነብዩን ሲማውራት ማቆም መቻል አለበት አብዛኞቹ የድሮ ዘፈኖቻችን ለዛሬ የተዘፈኑ እንደሆነ ታውቃለህ የነማን ለምሳሌ I know that yeah. I mean like I was like እሺ ዛሬ ማን ዘፈን ለምሳሌ የድሮ ማለት በጣም እንወዳቸው አሁን ሴት ዛሮች አሉ ብዬ እና ያው በስርዓቱ ውስጥ ለዛር የሚደረጉ አምልኮቶች ምናምን አሉ አይደል የሚሰጣቸው ግብር ዝም የአንድ ምንጭ ልጥቀስልህ እሺ ለምሳሌ አንዳንድ ሴት ዛሮች ማር የሚወዱ አሉ እሺ ወተት የሚወዱ አሉ ግብር እሱን ነው ይዘው የሚሄዱላቸው በቃ እንደዚህ ዘፈኖች ፈልግ ዋው ስለዚህ ማር ተብሎ ዘፈን አይ እኔ ማር ዘፈን አላልኩም no so like why are they ለምን እንደዛ የሚባለው ነገር ብዬ እየጠየቅኩ I'm not saying like ሰዎቹ ያመለኳቸው ላይሆን ይችላል ግን የማህበረሰብ ዘፈን የሚባል አለ አይደል እንደዛ መስሏቸው ሊሆን ይችላል እሺ እዚህ ጋር ግን መዝጊያ እንድታረግልኝ የምፈልገው ነገር እኔ አሁን ላይ በዚህ ስራዬ ብዙ ሰዎች ቴራፒ ያደርጋለሁ ሰዎች ጋር ቁጭ ብዬ አወራለሁና ከፍተኛ የሆነ የመተት አሰራር አለ ኢትዮጵያ ውስጥ በጣም ያስደነቀኝ ነው ምልህ ማለት ነው ልክ አሁን ቤተክርስቲያን ሄደን እንትን እንደምንለው እጅግ በጣም የሆነ በመተት ሰው ተጥላልፏል አልቋል አንዳንዱ እንዶ ቤተ እምነትን ደግሞ
ሽፋን አድርጎ የሚሰራል መጽሐፋቸው ላይ ሊትራሊ ያስቀምጠውታል። ሊትራሊ አለ በቃ መተት አለ። አዎ ለምን መሰለህ? ሀይል ዋናውን ግንድ ነው መጣል ያለብህ፣ ስሩን ነው መጣል ያለብህ። ነገርኩ። አሁን ይሄ ዛር የሚባለው አካል ሲስተም የወሰድነው እኛ ነን። አዳም ለኢትዮጵያኖች ነው የሰጠው። በቃ አዳም ኢትዮጵያ ውስጥ ነበረ፣ የሰጠው ለኢትዮጵያውያን ነው። ተረዳይ? ሄኖክ የነበረው እውቀት እነሱ ሊኖራቸው ይገባ የነበረ እውቀት ወይም የእነሱ ሊሆን ይችል የነበረ እውቀት ነው። ኖህ ያ ሁሉ ጸጋው ያ ሁሉ ያደረገው ነገርና እውቀቶቹ የእነሱ ነበር ሊሆን ይችላል። የኖህ እውቀት ለኢትዮጵያ ነው የተላለፈው፣ ኢትዮጵያ ነው ያለው። በቃ በደንብ ሳይንሳዊ በሆነ መንገድ ማረጋገጥ እንችላለን። ተረዳይ? ዕፀ ደብዳቤ የሚባል መጽሐፍ ኖህ የ700 እጽዋቶችን ኩፋሌ ላይ ገብተህ ብታነብ ይነግራል። ሄኖክ አንድምታው ነው ጽፎ አስቀምጠዋል። በ700 እጽዋቶች የትኛውንም አይነት በሽታ መፈወስ ትችላለህ። ፊዚዮሎጂካልም፣ ሳይኮሎጂ፣ የስነ አእምሮ ምናምን በሽታዎችን። ከነዳጅ ፖለቲካ በላይ እኮ አሁን የምን ፖለቲካ ይበልጣል? የድራግ ፖለቲካ ይበልጣል፣ የመድኃኒት ፖለቲካ ይበልጣል። ማርኬት ላይ ማለት ነው። ማርኬት ቫሊዩን ነው ማውራት። ስለዚህ ዕፀ ደብዳቤ የሚባለው መጽሐፍ ኢትዮጵያ ውስጥ ነው ኤግዚስት የሚያደርገው። ሕክምናውን ምናምን ያንን ቴክ ኦቨር ማድረግ ይፈልጋል የውጭ ሲስተም። ዶክተር ሴቢ ለምን ተገደሉ? ዶክተር ሴቢ የሚባሉ ሐኪም አሉ፣ ገለዋቸዋል። እሳቸው ምንድን ነው ያሉት? በደንብ ነው አስረው የገደሏቸው አሜሪካ ውስጥ። በቃ ድራግ አያስፈልግም፣ በምግብ ብቻ መፈወስ ትችላለን ነው። ካንሰርም በምግብ ኤችአይቪን በምግብ ፈውሰውም አሳዩ። ዕፀ ደብዳቤም እሱን ይናገራል። ተረዳይ ማለት የእነሱ ይሆን ይገባ ስለነበረ እሱን መውሰድ ስላለባቸው እሱን ማጥፋት ስላለባቸው ውጊያው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ያሉትን ሲስተሞች ነባር ሲስተሞችና ሶሳይቲውን ደግሞ ኮራፕት ማድረግ። ሀው ቤተ ክህነትን ኮራፕት ማድረግ፣ ቤተ መንግስቱን ኮራፕት ማድረግ፣ የኔና የአንተን መስተጋብር ኮራፕት ማድረግ። ገብቷል? ጸበል ስትሄድ የምትሰማው ታሪክ አለ ወይ? ሴቷን ያገቧታል ይዋረሷትና፣ ወይ ወንዱን ያገቡታል። ትዳር አይሰንብልም። በቃ ትዳር እምቢ አለኝ ነው። ሴክሹዋል ዳይስፋንክሽን ገብቷል ማለት ሌላ ቦታ ላይ ምናምን በቃ ችሎበት ምናምን መጥቶ ከእሷ ጋር ሲሆን ቤት በኩል ገብቷል። ትዳር ይፈርሳል። ምክንያቱም የማህበረሰብ መጀመሪያው ትዳር ነው። ለምን ትዳር አይደለም አገር ትዳር ማቆም እኮ አቅቶናል። አሁን ትዳር ማጽናት አቅቶናል አይደለ? ፍቹ ይመጣል። ለምን? ኮራፕት እያደረጉን ስለሆነ ትዳሩ። ሀው ብር በረከት የለውም። ሀው ሴክሹዋል ግንኙነት ደስታ የለውም። አትተማመንም። መታየት እንፈልጋለን። ባይዘው አንደኛው የዛር ማኒፌስቴሽን እንደሆነ ታውቃለህ? መታየት፣ ከንፈርህን ማሳየት ሊሆን ይችላል። አሁን ፎለን ኤንጅሎች የሚባሉት ያስተማሩት አለ አይደል? እና አዛዛኤል ምናምን ደሆል የሂውማን ሄር ምናምን ጉዳዮች ከዛ ጋር የተገናኙ ናቸው። ገብቶሃል? ራስህን እንዳትቀበል ያደርገዋል። ራስህን ኮራፕት ያደርገዋል። በጣም ብዙ በህይወታችን ውስጥ በስታይላችን፣ በአኗኗር፣ በአባባላችን፣ በአኗኗራችን ውስጥ ኮራፕት አድርገውን ገብተዋል። አሁን ያለችው ኢትዮጵያ የኖረችው ለዛ ነው። ስለዚህ ምን አይነት ፈተና ውስጥ ነን፣ ምን አይነት ውጊያ ውስጥ ነን የሚለውን ለመረዳት አውዱን መረዳት እንችላለን። አውዱን ከተረዳ፣ ውጊያውን ከተረዳ ስትራቴጂ ዴቨሎፕ ታደርጋለህ። እንዴት እንደምትዋጋው። እንዴት ነው የምትዋጋው? ውጊያውን በማወቅ መጀመሪያ እነማን ናቸው የሚለውን ማወቅ፣ ምንድን ነው እያደረጉን ያለውን የሚለውን ነገር ማወቅ። የሃይማኖት አባቶችም ይህ ኃላፊነት አለባቸው። ከየት መጡ፣ እነማን ናቸው፣ ምንድን ናቸው፣ እንዴት ነው ማኒፌስት የሚያደርጉት፣ መንፈሳዊ አሰራሩ ምንድን ነው፣ እንዴት ነው የምንከላከላቸው የሚለውን ነገር ማወቅና መረዳት መቻል አለብን። ተረዳኝ? ካበላል፣ ካለባበስ፣ የምትጸልያቸው ነገሮች፣ የህይወት ዘይቤ ሁሉ መስተካከል መቻል አለብን። ዓለምን የምንረዳበት መንገድ ተረዳኝ ብለህ ስለ ገንዘብ፣ ስለ ፋይናንሻል ነገር፣ ስለ ትራንዛክሽን፣ ስለ ብር ቫሊዩ የምናወራ ከሆነ ስፒሪቹዋል ፐርስፔክቲቭንም መረዳት መቻል አለብን። የገንዘብን ስፒሪቹዋል ፐርስፔክቲቭ ዛርም መረዳት መቻል አለብን። የመንፈሳዊ አሰራሮችን መረዳት መቻል አለብን እንጂ ቁጭ ብለህ ዩቲዩብ ላይ ራሳቸው ያስቀመጡትን እያየ ሊል ዋይን ምናምን ብትል አይሆንም። አይመጣም። ምክንያቱም ትምህርት ስርዓቱ ያን ነው የሚሰራው። ቅድም እንዳልከው የቢግ ፋርማ ካምፓኒዎች ሳም ስሚዝ ይባል ዘፋኝ ያለ የሆነ ስፖንሰር ያሉት ነው ናቸው። ሲሪየስሊ ገባ። የሰው ልጅ ራሱን ማከምና ማዳን ይችላል። አሜሪካን ውስጥ ብትሄድ አሁን ቤታቸው የሆነ ፋርማሲ ነው የሚመስለው የመድኃኒት ማጥር ነው ያለው። and they are dying ካንሰር፣ heart disease ምናምን። ዲስ ኢዝ ማለት እኮ ራሱ ዲስ ኢዝ ነው፣ ኢዝን ማጣት ነው። ይሄን ብዙ የነገሩን ዶክተሮች አሉ፣ ግን ብሬን ዋሽ አድርገውናል። ኢቨን የወንድን ልጅ አንደኛው ማኒፌስቴሽን እሱ ስለሆነ ነው። ሳም ስሚዝን ስላነሳ ነው። አሁን ሆሊውድ ላይ እያደረጉ ያሉት ነገር ምንድን ነው መሰለ? የወንድን ማስኩሊን ኢነርጂ ማጥፋት። ገብቷል? ማስኩሊኒቲ ምስል፣ ደረት ምናምን ብቻ አይደለም። ዳት ማስኩሊን ኢነርጂ
ለማጥፋት ነው እያደረጉ ያሉት። አሁን አፕካሚ የሚመጡ አርቲስቶችና ሰክሰስፉል የሚሆኑ ወንዶችን ካያቸው ወንዶቹ ከማርኬት እየወጡ ነው። ኢቨን ራፐር ሆነው ወንዶቹ እየወጡ ሽብርክ የለበሱ እኛ ጋርም እየመጣ ነው እሱ 50 ሴንት ምናምን ገብቷል። አንድ ወንድ ልጅ 6 ሰዓት 7 ሰዓት 8 ሰዓት ፀጉር ቤት ጊዜውን ማጥፋት ከጀመረ ከባድ ነው። ጥፍር ማን እንደሚሰራ ታውቃለህ? እዚህ አለ እሱን ያስተማሩት እሱ እኔ እንዴት እንደሆነ ሌላ ጊዜ እናወራለን። በደንብ ብሬክ ዳውን እናደርገው እንችላለን። የምሬን ነው የምነግርህ። ምክንያቱም አሁን መጽሐፈ ሄኖክ ላይ የተጻፈው ነገር አለ። ለምሳሌ ቻፕስቲክ ምንድነው ሊፕስቲክ መቀባት፣ መቀንደብ፣ ሂውማን ሄር ምናምን የመሳሰሉትን ነገሮች ማን ያስተማሩ? 200ዎቹ የስማዚያ ነገዶች ናቸው ያስተማሩት። ፕራክቲካሊ ለሴቶች ያስተማሩት። ለምንድነው ያስተማራቸው? እነሱ ኢንቮክ ለማድረግ ያንን ሲያደርጉ ሴክሹዋሊ አፒል አድርገው እነሱን ኢንቮክ ለማድረግ ነው። እንትን ነው፣ ሪቹዋል ነው፣ ግብር ነው። ገብቷል። ይሄ በስነ ስርዓት መጽሐፈ ሄኖክ አንድምታው ላይ ተቀምጧል። ያንን ስታደርግ መንፈሱ ኢንቮክ ይሆንና ምናምን ነው። መንፈሱ ሰዎችን ያገባል አይደል? ራሱ ከሰዎች ጋር ያገባል። አዎ፣ ግን ሪቹዋል አለው፣ ኢንቮኬሽን አለው፣ ሴዳክሽን ነው። ሴዲዩስ ማለት ነው የምታደርገው። ሀሳቡ ከየት እንደሚመጣ መመርመር አለብን። የሆነች ልጅ ሂውማን ኤድ ስላደረገች ማድረግ ከየት ነው የሚመጣው ነገሩ? እሱን ነው መረዳት ያለብን። ለምሳሌ ቅድም አሁን ለምሳሌ ማስኩሊኒቲ ስትለኝ የድሮ የምታያቸው ፊልሞች እነ ራምቦ ሸዋርዜነገር ማስኩሊን ናቸው። ገብተዋል። ግን አሁን የምታያቸው የሆነ እኛ ሀገር ላይ ፊልሞች ላይ የምታያለ። ለምሳሌ የሆነ ፊልም አለ የሆነ ቲቪ ቻናል ላይ ወንድ የሆነ ልፍስፍስ ነገር ነው የሆነ በቃ ሚስትየው ተመጣና ዳት አደርገዋለች። ገብተዋል። what kind of character is that? ቅድም እንዳልኩ ከሆነ አባት ነው። አየህ፣ ሪስክ ቴከር፣ መፈራት መከበር አለ። መሪ ነው፣ ሊደር ነው። አሁን ችግር አሁን እዚህ ሀገር ላይ ቢመጣ ሴቶች ከፊት ለፊት ነው ተዋግተው ሀገር ማዳን አይችሉም። ፊዚካሊ ስፒኪንግ ተረዳይ። እሱ ጋር ምድረ መሰለህ። እሺ ቢችሉ እንኳን ነው የምልህ። አሁን አንደኛ ያደረጉት ነገር እሱን ነው። ዱዋሊቲ የሚባል ነገር ፈጠሩብን። ዱዋሊቲ የሚባል አሰፋሁት። ልክ ላይ ገብቶኛል። ዱዋሊቲ አንድ ነው። አንድ የሚሆነው ምንድነው መሰለህ? የኛ የሚገርመው ማህበረሰብ እኮ ነው። ሰው ሆንክ የሚለው መቼ ነው? በተለምዶ አሁን እናቶች እንትና እኮ ሰው ሆነ ስታገባ የፈለገ ለምን ፒኤችዲ አትይዝም? ሰው ሆነ የሚባለው አግብተህ ስትወልድ ነው ወይ ስታገባ ነው። አሁንማ ሰው ሆኖ ይኸው አግብቶ ወልዶ ከብዶ አይደለም የምትባለው። ወንድና ሴት ፌሚኒንና ማስኩሊን ኢነርጂ ሲንክሮናይዝ ሲያደርግ ሰው ይሆናል። አንድ ሰው ሙሉ ሰው ብቁ ሰው አንድ ብቁ ሰው ነው። አንድ ሰው ነው ማተር የሚያደርገው ሲባል የአንድ ሰው ይሄኛው ሰው ነው ማስኩሊንና ፌሚኒን ኢነርጂን የያዘው ማለት ነው። የሚኒሊክና የጣይቱ ሲንክሮናይዜሽን ማለት ነው። ተረዳኝ። እንደዛ እያለ ይመጣል። እነዚህ ነገሮች ነው ብትንትን እያደረጉብን ያሉት ሳይገባን ሳናቀው። እንዳልኩ አይደለም ቤተ ክህነትን በቃ እንዳልኩ ሳምሃው ተዋልደውም ጄኔቲካሊ ምናምን ሲንክሮናይዝድ የሆንባቸው ነገሮች አሉ። ብዙዎች ይሄንን ሲሰሙ ሰዎች ሪሌት ሊያደርጉት ይችላሉ። የየቤቱ ኢሹ ስለሆነ ሳታውቀው ትምህርት ታጠናለህ፣ ውጤት የለም። ትሰራለህ፣ ትርፍ የለም። ገንዘብ አለ፣ አይበረክትም። ይመጣል፣ ይወጣል። አታውቀውም። ገብቷል። ታፈቅራለህ፣ ወፍ የለም ምናምን ግራ ነው የሚገባ። ግራ ነው ሽባ ነው የሚያደርገው ማለት ብር ያለውም ይጨነቃል፣ የሌለውም ይጨነቃል። ገብቷል። በቃ እርካታ የለም፣ የትም ቦታ እርካታ የለም። ምንድን ነው ከየት ነው የመጣው ነገር የሚለውን ስታየው ያ ስፒሪቹዋል ዳይሜንሽን ያስፈልጋል።